በኦንላይን ገንዘብ መስራትን ስታስቡ የሚመጣላችሁ መንገድ የትኛው ነው? የኢንቨስትመንት ስራ ወይስ ከኢንቨስትመንት ውጪ ያለ ጀስት ጊዜያችሁን ጉልበታችሁን ኢንቨስት አድርጋችሁ የምትጀምሩት አይነት ስራ ነው? ዛሬ ያመጣውላችሁ አንደኛው መንገድ ነው። ሰሞኑን እንደምታውቁት ስሰራላችሁ የነበሩት ቪዲዮዎች በሙሉ በሚባል ሁኔታ እንዳለ ከኢንቨስትመንት ውጪ ምንም ገንዘብ ሳታወጡ ጀስት ኢንተርኔታችሁን ስልካችሁንና ጊዜያችሁን ጉልበታችሁን ተጠቅማችሁ የምትሰሩት አይነት ስራ ነበር። ዛሬ ያመጣውላችሁ ስራ ግን የተወሰነ ኢንቨስትመንት የሚጠይቅ ሲሆን ከ500 ብር ጀምሮ ኢንቨስት አድርጋችሁ በየቀኑ ግን ቋሚ የሆነ የገንዘብ ገቢ እንዲኖራችሁ ማድረግ የምትችሉት ነው። ዛሬ ባመጣውላችሁ ፕላትፎርም ላይ ኢንቨስት አድርጋችሁ ቋሚ የሆነ የቀን ገቢ እንዲኖራችሁ ማድረግ ትችላላችሁ። ሌሎችን ስራዎች እየሰራችሁ ነገር ግን ገቢያችሁ በቂ እንዳልሆነ የሚሰማችሁ ሰዎች ካላችሁ ዛሬ ያመጣውላችሁ ፕላትፎርም ይህን ችግራችሁን የሚፈታ ነው። ምክንያቱም አንዴ ኢንቨስት ማድረግ ብቻ ነው የሚጠይቀው ከናንተ። ሌላ ምንም የምታደርጉት ምንም የምትሰሩት ስራ አይኖርም ማለት ነው። ጀስት ገንዘባችሁን ኢንቨስት ብቻ ነው የምታደርጉት፣ ገቢ እንዲኖራችሁ ያስችላችኋል። ዛሬ ባመጣውላችሁ በዚህ NPO በተባለው ፕላትፎርም ላይ ኢንቨስት ከማድረግ በተጨማሪም ከኢንቨስትመንት ውጪ በሌሎች መንገዶችም ምንም ሳታወጡ መስራት የምትችሉባቸውን አንዳንድ አማራጮች የያዙ ናቸው። ሁሉንም እነዚህን ነገሮች በዛሬው ቪዲዮ ላይ የማሳያችሁ ይሆናል። ከዛ በፊት ግን ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ በማድረግ ይህን ቪዲዮ መጀመር ትችላላችሁ። እንግዲህ ወደ እዚህ ፕላትፎርም ስንመጣ የዚህን ፕላትፎርም ሊንክ በቴሌግራም ቻናሌ ላይ ነው ፖስት የማደርግላችሁ። የቴሌግራም ቻናሌን ጆይን ማለት ትችላላችሁ። ይህ የምትመለከቱትን ዩዘርኔም ተጠቅማችሁ ማግኘት ትችላላችሁ። ከዛ በተጨማሪም ደግሞ በኮሜንት ሴክሽን የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ስለዚህ ቴሌግራም ቻናሌ ላይ ስትገቡ የመጀመሪያ ፒን ተደርጎ የምታገኙት ሊንክ የዚህን ፕላትፎርም ሊንክ ይሆናል ማለት ነው። እንግዲህ ሊንኩን ተጭናችሁ ከገባችሁ በኋላ ሬጂስተር እንድታደርጉ የተለያዩ ዝርዝር አማራጮችን ያመጣላችኋል። ከዚያም እንደምትመለከቱት የመጀመሪያ ሞባይል ፎን ነምበራችሁን እንድታስገቡ ነው የሚጠይቃችሁ። የሳፋሪም ወይም የኢትዮ ቴሌ ቁጥር ሊሆን ይችላል። የፈለጋችሁትን መርጣችሁ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ከዚያም እናንተ ብቻ የምታውቁትን ፓስዋርድ ታስገባላችሁ። ከዛ በኋላ ኢንቪቴሽን ኮድ የሚል አለ። ይህን ኢንቪቴሽን ኮድ በስክሪኑ ላይ የምታዩትን ኮድ በትክክል ታስገቡለታላችሁ ማለት ነው። ራሱ ማስገበቶ ሊጠብቃችሁ ይችላል። ካላስገባላችሁ ግን በስክሪኑ ላይ የምታዩትን ኮድ ታስገባላችሁ። ከዚያ በመቀጠል ቬሪፊኬሽን ኮድ ነው የሚጠይቃችሁ። ቬሪፊኬሽን ኮድ ከጎን ሴንድ የምትለዋን በተን አንዴ ክሊክ ታደርጉታላችሁ። ከዚያም ሬጂስተር ትሉታላችሁ ማለት ነው። ከዛ በኋላ በድጋሚ ሎጊን እንድትሉ ሊጠይቃችሁ ይችላል። ሎጊን ስትሉት ያስገባችሁትን ቁጥራችሁን በትክክል እና ፓስዋርዳችሁን በትክክል ታስገቡለታላችሁ ማለት ነው። ከዚያም ካስገባችሁለት በኋላ የምትመለከቱትን አይነት ሆም ፔጅ ያመጣላችኋል ማለት ነው። NPO ሚሽንስ ሪዋርድ የምትለውን ከሬ እንደምታዩት እንግዲህ ለ5 ሰው ከጋበዛችሁና 5 ሰው ኢንቨስት እንዲያደርግ ማድረግ የምትችሉ ከሆነ VIP ስሪን አፕግሬድ እንደሚያደርጋችሁ እየተናገረ ያለው ለሰው በመጋበዝም ጭምር ጥሩ ገንዘብ ሜክ ልታደርጉ ትችላላችሁ ማለት ነው። እዛው ዝቅ ብሎ ወረድ ብሎ እንደምትመለከቱት የ25 ቀን፣ የ45 ቀን፣ የ60 ቀን ፓኬጅ አላቸው ማለት ነው። ከዚህ ውስጥ መርጣችሁ ነው ማለት ነው የምትጠቀሙትና የምትገዙት ማለት ነው። የመጀመሪያው ላይ 25 ቀን ማለትም የምትገዙት ፓኬጅ ለ25 ቀን ነው የሚሰጣችሁ ማለት ነው። የመጀመሪያው አሁን 500 ብር ነው ዋጋው። ለ25 ቀናት 33 ብር ይሰጣችኋል ማለት ነው። እናንተ የምታወጡት ስንት ነው? 500 ብር። የሚሰጣችሁ ግን 33 ብር ነው። በድምሩ በአጠቃላይ 825 ብር የምታተርፉበት ይሆናል ማለት ነው። ሁለተኛው VIP ደግሞ እንደምታዩት 1050 ብር ነው። ለ25 ቀናት ነው የሚቆየው። 75 ብር በየቀኑ ይሰጣችኋል። 1875 ብር ታተርፋላችሁ ማለት ነው። ኦልሞስት ወደ 825 ብር አካባቢ ንጹህ ትርፍ ይኖረዋል ማለት ነው። ቪአይፒው እያደገ ሲሄድ ትርፉም እንደዚህ የመጨመር እድል ይኖረዋል። ሁለተኛው ላይ ደግሞ ይሄ ለ25 ቀን የሚቆይ ነው። ለ45 ቀን የሚቆየው ላይ ደግሞ ስትሄዱ ልክ እንደዚሁ የመጀመሪያው ቪአይፒ 730 ብር ነው ዋጋው። ለ40 ቀን ነው የሚቆየው። ከዚያም እንደምታዩት 33 ብር ይሰጣችኋል። ከዚያም እንደምታዩት 1320 ብር ይሰጣችኋል ማለት ነው። ወረድ ስትሉ ሁለተኛው ቪአይፒ ደግሞ 1280 ብር ነው ዋጋው። ይህ ደግሞ ለ45 ቀናት ነው የሚሰጠው። ለ45 ቀናት ስንት ብር ይኖራችኋል? 54 ብር በየቀኑ ይሰጣችኋል። በድምሩ ወደ 2430 ብር ትርፍ ይኖረዋል ማለት ነው። እንደዚህ እያለ ወረድ ብላችሁ ማየት ትችላላችሁ አማራጮቹን። ለጊዜው የ60 ቀኑ አቬለብል አይደለም፣ አልተከፈተም። ሲከፈት ነው እድሉን እያያችሁ የምትጠቀሙት ማለት ነው። ሞር ግን ይሄኛው በጣም አሪፍ ነው። የ60 ቀኑ ሲኖር ማለት ነው ካለ ክፍት ሆኖ ካገኛችሁት ቶሎ ልትጠቀሙት ትችላላችሁ ማለት ነው። በእነዚህ መንገዶች እንግዲህ መስራት ትችላላችሁ ማለት ነው። ሌላው እንዴት ነው ኢንቨስት የምናደርገው ወይም ሪቻርጅ ማድረግ የምንችለው እንዴት ነው የሚለው ነው ዋናው ጥያቄ። እሱን አሳያችኋለሁ ማለት ነው። ሪቻርጅ የሚለው ውስጥ ትገባላችሁ።
ከዚያም እንደምታዩት ሪቻርጅ እንድታደርጉስ መጀመሪያ ሰሌክት ባንክ ላይ እዚህ ጋር እቺን ኢናብል ታደርጓታላችሁ ሲቢ የምትለዋል። ከዛም ሪቻርጅ አማውንት ላይ የምትፈልጉትን ለምሳሌ 5000 ብር ከሆነ 5000 ብር የፈለጋችሁትን የገንዘብ የምትችሉትን የገንዘብ አቅም ታስገባላችሁ ማለት ነው። ከዛ በኋላ ከስር ሪቻርጅ ነው ማለት ነው። ከዛ በፊት ግን እንደምታዩት ኤክስፕሌን ይልና የተለያዩ ሩሎች አሉት እዚህ ጋር። ስለዚህ እነዚህን ሩሎች መጀመሪያ በደንብ ልታነቧቸው ይገባል ማለት ነው። ከዛ በኋላ ሪቻርጅ ነው የሚለውን ትገባላችሁ። አሁን እንደምታዩት እኔ 5000 ብር ነው ያልኩት። ከዛ በኋላ እዚህ ጋር አካውንት አለልኝ ማለት ነው 1000 ምናምን ብሎ አካውንት አለ። ሶ ይሄን ኮፒ አደርገዋለሁ፣ በዚህ አካውንት ገንዘቡን አስገባለሁ ማለት ነው። ከዛ በኋላ ዋናው ልንረሳው የማይገባው ነገር እንዳስገባን የሚሰጠን ኤፍቲ ነምበር አለ እዚህ ጋር እንደምታዩት ትራንዛክሽን አይዲ አለ። ኤፍቲ ነምበሩን ኤፍቲ ምናምን ብሎ የሆነ ቁጥር አለው ብዙ ጊዜ እንዳስገባን የሚላክልን ሜሴጅ ላይ ማለት ነው። ያቺን ቁጥር በትክክል አምጥተን እዚህ ጋር እናስገባለን ማለት ነው። ከዛ በኋላ ያስገባንበትን ሪሲት ስክሪንሾት አድርገን እዚህ ጋር ደግሞ አፕሎድ እናደርጋለን። ከዚያም ኮምፕሊት እንለዋለን። ይህ ብቻ ነው፣ ኮምፕሊት እንለዋለን። አውቶማቲካሊ ራሱ ገንዘቡ ይገባል ማለት ነው። ገንዘቡ ሬዲ እንደዚህ ስናደርገው ባላንሳችን ላይ እዚህ ጋር አካውንት የሚለው ጋር ስትገቡ እዚህ ጋር ሪቻርጅ በሚለው ስር ሪቻርጅ ያደረጋችሁት ገንዘብ ገብቶ ታገኙታላችሁ ማለት ነው። ከዛ በኋላ ቪአይፒውን መጠቀምና መግዛት ነው ማለት ነው። ስትገዙ እንዴት ነው የምትገዙት? እዚሁ የመጀመሪያው ሆም ፔጅ ላይ ተመልሳችሁ መታችሁ ከዛ በኋላ መጠቀም የምትፈልጉትን ለምሳሌ የመጀመሪያውን የ25 ቀኑ ላይ ብትገዙ ትችላላችሁ። እሱን ነው ሪኮመንድ ማድረጋችሁ። የ25 ቀኑ ባይ የሚለውን አንዴ ክሊክ ታደርጉታላችሁ ማለት ነው። ከዛ እንደምታዩት ይህንን ያመጣላችኋል። ባይ ነው ማለት ነው በቃ እንዴ። ከዛ በኋላ በዚህ መንገድ መግዛት ትችላላችሁ ማለት ነው። ምንም ያን ያክል አገዛዙ ምናምን ቪዲዮ የሚጠይቅ ምናምን አይነት ነገር አይደለም። ቀላል ነው። በዛ መንገድ መግዛት ነው። ይህ በየቀኑ ገንዘብ ከምትሰሯቸው ስራዎች በተጨማሪ ጎን ለጎን እንድታገኙ ያስችላቸዋል ማለት ነው። እነዚህ ገንዘቦች ምናልባት በቀን ውሏችሁ ላይ ልታጠፏቸው የምትችሏቸው አይነት ገንዘብ ሊሆኑ ይችላሉ። ነገር ግን እንደዚህ አይነት ነገር ላይ ኢንቨስት የምታደርጉት ከሆነ ጥሩ የሆነ ትርፍ እንዲኖራቸው ያስችላቸዋል። እንግዲህ ይህንን ፕላትፎርም በዚህ መንገድ ሪቪው አድርጌላችኋለሁ። ስለዚህ ፕላትፎርም ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ ጠይቁኝ፣ ሪፕላይ ያደርግላችኋለሁ። የሁላችሁንም እመልሳለሁ። ቴሌግራም ቻናሌ ላይ ደግሞ ጆይን የምትሉ ከሆነ ከዚህ በተጨማሪም አሪፍ የሆኑ ጥሩ የሆነ በኢንቨስትመንት ሊሰሩ የሚችሉ ከኢንቨስትመንት ውጪም ደግሞ የሚሰሩ አሪፍ የሆኑ ስራዎችን ፖስት ስለማደርግ እዛም ላይ ጆይን ማድረጋችሁ ማግኘት ትችላላችሁ ማለት ነው። ወይል እንግዲህ ቪዲዮ ከተመቻችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ አድርጉት። ቻናሉንም ሰብስክራይብ የምታደርጉ ከሆነ ልክ እንደዚህ ያሉ በቤታችሁ በስልካችሁ ብቻ ተጠቅማችሁ ልትሰሯቸው የምትችሏቸውን ስራዎች ሼር አድርጋችኋለሁ ማለት ነው። እንግዲህ በሌላ አሪፍ የስራ ቪዲዮ እስከመመለስ ድረስ ቸር ቆዩልኝ እያልኩ እዚህ ጋር ሰናበታችኋለሁ።